ምን ያህሎቻችሁ ናችሁ አይነ ስውር እንደነበርኩ የምታውቁት? አቅራቢያ ያላችሁ ሰዎች ታውቃላችሁ። አይኔ ከሆነ ጊዜ በኋላ እንደበራል አይነ ስውር ነበርኩኝ እና በኦራኤል ጸበል ነው አይኔ ሄዳ ነው እና ደግሞ ዛሬ ደግሞ ማነው ኦራኤል ነው እና እኔ ኦራኤል ብዬ ከማኩ አልዋሽም እና ይሄን እንደሆነ ልንገራችሁ። እስከ 3 አመቴ ድረስ አይኔ በስልክ ያይ ነበር። ሰማችሁ? እስከ 3 አመቴ ድረስ 3 አመቴ ላይ ግን ማለት ነው ምክንያቱ ባልታወቀ ነገር አይኔ ጠፋ ስላችሁ ብዙ አላስታውስም፣ ግን ትንሽ አስታውሳለሁ። ማርያም ምንም አይታየኝም ምናምን ሰው እያመራኝ ማማ ምናምን እያመራች ነበር የሚሄደው 3 አመቴ ላይ ማለት ነው። እና አባቴ በጣም አካሪ ኦርቶዶክስ ነው። ቤተሰቦቻችን እንዳለ አካሪ ኦርቶዶክስ ናቸው። ከዛ በኋላ ግን ምን አደረገ? ፋሚሊዎች ምናምን ቅንድቧን አስቀንድባት አሁን ነው እንዴት ነው አላውቅም፣ ግን እዚህ ጋር አስቀንድባት ምናምን ነገር አሉት ማለት እንዲሻላት ማለት አሁን ነው በአዳም ንቁ የሚባል ነገር አላውቅም። እንደዛ አርግና ይሻላታል ተባለ። አባቴ ደግሞ አይሆንም የሰጠኝ መድኃኒዓለም ነው ከፈለገ ይሰዳት ምንም አይነት ነገር አላረገም ባለነኩ ብሎ እንደዛ ብሏቸው ምን አደረገ መሰላችሁ? ልክ በ22 3 አመት በ22 ማለት ነው ጣዋት ስራ ከመሄዱ በፊት ተነስቶ ንጹህ በጆግ ውሃ ቀርቶ ድሳን የኦራኤል ድሳንን ደግሞ ልጅን ካሻክልኝ እድሜ እስከሚፈቅድ ማንበብ እስከምችል ድረስ ድርሳንን እያነበብኩኝ ሻማ እያበራሁኝ በየወሩ ዝክርን እዘክርልሃለሁ አለ። አቅሟ ከደረሰ በኋላ ራሷ ድርሳንን እያነበበች መጽሐፍን እያነበበች ሻማ እያበራች ስምንት ትጠራለች በየወሩ ብሎ ቃል ገባለትና ንጹህ ውሃ ነው ከቧንቧ ቀርቶ አይኔን ቀብቶኝ ወደ ስራ ሄደ። ገስዋት ሲመለስ አይኔ በርቶ ነበር እና እግዚአብሔር እስከፈቀደ ድረስ ቃል የገባውን ነገር ሳልፈጽም አላልፍም። በየወሩ ግን ምንድነው ምኞቴ መድኃኒዓለም ከፈቀደልኝ ትልቅ አድርጌ መደገስ እንፈልገው የኦራኤል ድግስ በቃ ትልቅ አድርጌና ይሄን ነገራችሁ ብዬ በጣም ብዙ ጊዜ ልነግራችሁ እያሰብኩኝ ግን አሁን ጊዜው ስላልሆነ ይሁን አላውቅም፣ ግን ዛሬ ግን ሳልነግራችሁ አላልፍም ብዬ ነው።